በዚህ ምድር ውድ የሚባሉ ነገሮችን ድጋሜ ተመልሰው የማላገኛቸውን አጥቼ ልቤን ሰብረውኛል። ልቤን በጣም ነው የሰበሩኝ። ድጋሜ ተመልሰው አላገኛቸውም እና ያው ዛሬ ግን ጸጉሬን ስቆረጥ በዚህ ምድር ላይ በጣም ከራሴ ከምወዳቸው ነገሮች አንዱ ጸጉሬ ነበረ። ችግር ሳይገጥመኝ በፊት በጣም እንከባከበው ነበር። ሻምፖ፣ ኮንዲሽነር በቃ ጸጉሬ በጣም ነው የሚያምረውና በጣም ነበር የምንከባከበውና ችግር ሲገጥመኝ ይሄን ላደርግለት አልቻልኩምና አሁን ላይ ተመልሶ አገኘዋለሁ ይሄ ችግር ይለፍ ብዬ አሰብኩኝና ተቆረጥኩት። ነገ ችግሩም አልፎ ጸጉሬም እንደ አዲስ ያድግልኛል ብዬ አስቤ ነው የተቆረጥኩት። አንዳንዴ ይቺ ምድር ፈተና ናት። በጣም ትፈትነናለች። በእውነት በጣም ነው የምትፈትነንና እኔን ደግሞ በደንብ አርጋ ነው የፈተነችኝ። በደንብ አርጋ ነው ያቃጠለችኝ። ድሮ ለጸጉሬ ሻምፖ፣ ኮንዲሽነር ለጸጉር አስፈላጊ የሚባሉትን ነገሮች ሁሉ የገዛው እጠቀም ነበር። አሁን ላይ ግን ሳሙና እንኳን ብርቅ ሆኖብኛል። ግን ስለ ሁሉም ነገር እግዚአብሔር ይመስገን። እኔ ደህና፣ ልጄ ደህና። ለልጄ ከተነፈስኩላት ከምንም በላይ በቂ ነውና እኔ እንደዛ ነው የማስበው። ጽዳትና ልብስ ሰርቼ ለጸጉሬ ሻምፖ፣ ኮንዲሽነር፣ ቅባት መግዛት በጣም ከባድ ነው። ጸጉሬ ደግሞ በጣም ቅንጦት ነገሮችን ነበር የለመደውና አሁን ላይ ያን ስላላገኘ እየተሰባበረ ሲያስቸግረኝ ተቆረጥኩት። ብቻ እግዚአብሔር ይመስገን እላለሁኝ።